ከሰሞኑን ክስተት ተያይዞ ከጥያቄ ከጤና ባለሙያዎች ጋር የጤና ባለሙያዎች ጥያቄ ተብሎ የሚነሳው አጀንዳ ጥያቄው ተገቢ ህጋዊ ጥያቄ ቢሆንም ካለው ወቅታዊ ሁኔታ ጋር ተገቢ ጥያቄ ቢሆንም ነገር ግን ጥያቄውን ወደ ሌላ አጀንዳ ወይም ደግሞ ከሌላ ዓላማ ጋር ሳናያይዘው ስራችንን በአግባቡ እየሰራን በስራ ቦታችን ላይ ተገኝተን ጥያቄውን መጠየቅ እንችላለን። ሰራተኛው ጤና ባለሙያም ሆነ ሌላም ባለሙያዎች ጥያቄ ሊኖራቸው ይችላል። ማንኛውም ሰራተኛ ማንኛውም ሰው ሊኖረው ይችላል። ግን ጥያቄ ስላለው ስራ አቁሞ ሰዎች እንዲበደሉ ማድረግ ይሄ በፕሮፌሽንም አግባብነት የሌለው እኛ ማናደርገው ነገር ማንቀበለው ነገር ነው ማለት ነው። እንደ ሐኪም ቃል የገባንለትም ለይህ ማህበረሰብ ለማገልገል ነው። በዚህ አገልግሎት ውስጥ ደግሞ ከኛ ሁሌ የተሻለ ነገር የሚጠብቁ ህፃናት አሉ፣ ነፍሰ ጡር እናቶች አሉ፣ በድንገተኛ አደጋ ተጎድቶ የሚመጡ አሉ። ረጅም ጊዜም ደግሞ ክትትል ላይ ያሉ ታማሚዎች አሉ። እነኚህን ሰዎችን ችላ ብሎ ለነሱ ለሌላ አደጋ አጋልጦ የራስን መብት ማስከበር ከሙያ አንጻርም ተቀባይነት የሌለውና ማስፈልግ አካሄድ ነው። ይህንን የሚያደርጉትን ባለሙያዎችም አይ ስራችሁን እየሰራችሁ ጥያቄያችንን እናቅርብ የሚል ነው ምክር የምንሰጠው።